ሰላም ውድና የተከበራችሁ የኤቢቴክ ቤተሰቦች፣ በዛሬ ቪዲዮአችን የቴሌግራም ቻናላችሁን እንዴት ከትንሽ የሰብስክራይብ ወደ ትልቅ የሰብስክራይብ እንዲሁም ደግሞ ከዛ በተጨማሪ የቴሌግራም ቻናላችሁ ዝቅተኛ ሪአክሽን ዝቅተኛ ቪው ካለው ያሃንን በአንድ ደቂቃ ውስጥ ቡስት የምታደርጉበትን የቴሌግራም ቦት ነው ማሳያችሁ። እያንዳንዱን ስቴፕ በስቴፕ አሳያችኋለሁ። ይህ ነገር ግን ለእናንተ ለምን ይጠቅማችኋል ወይም ደግሞ ጥቅሙ ለኛ ምንድነው ካላችሁ የቴሌግራም ቻናል ያላቸው ሰዎች ምን እየተጠቀሙ ነው የሚለውን ቼክ ማድረግ አለባችሁ። ለምሳሌ 3000 እና 4000 ሰብስክራይብ ያለው ሰው የኦንላይን ስራዎችን ሼር በሚያደርግበት ሰዓት 20 እና 30 ሰው ይገባለታል። ስለዚህ ምን ያገኛል? በዛ በ20 እና በ30 ሰው $4-5 በቀን ይሰራል ማለት ነው። ስለዚህ የተለያዩ ቴሌግራም ቻናሎቻችሁን ከፍታችሁ ብታሳድጉ ያልከፈታችሁ ቴሌግራም ቻናል ብከፍቱ እንዲሁም ደግሞ የከፈታችሁ ደግሞ ቴሌግራም ቻናላችሁ በዚህ ቦት በአንድ ቡስት ብታደርጉት ትልቅ ውጤት እንደምታገኙ 100% ሹር ነኝ። ስለዚህ ይሄን ነገር አብራችሁኝ ስቴፕ በስቴፕ እንድትከተሉ ይፈልጋለሁ። ያንን ነገር አሳያችኋለሁ። እንዲሁም ደግሞ የተለያዩ ኦንላይን ስራዎች ማግኘት የምትፈልጉ ከሆነ የቴሌግራም ቻናላችን ኤቢቴክ 7 ብላችሁ ከ30000 በላይ ተከታይ ያለው ቻናል ነው። ብዙ ፌክ ቻናሎች በስቢ ስላሉ ትክክለኛው ቻናላችን ይህ ኤቢቴክ 7 የሚለው የቴሌግራም ቻናላችን ነው። እዛ በመቀላቀል የተለያዩ ኦንላይን ስራዎች በቀን በርካታ የኦንላይን ስራዎች ይለቀቃሉ። አንዳንዴ ደግሞ ጊቫዌዎች ይኖራሉ። ስለዚህ የቴሌግራም ቻናላችን ተቀላቀሉ። የዩቲዩብ ቻናል ፔጃችንን ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ እንጀምር። ወደ ቪዲዮ ኒድ እሺ ቀጥታ ወደ ቴሌግራም አፕሊኬሽን ገባለን። ከዛ ቻናላችን ላይ ሊንኩ ይሆንና እዚህ ተቀምጧል። ከዛ ምን እንደምናደርገው ሊንኩን ነክተን ወደ ውስጥ ወደ ቦቱ እንገባለን ማለት ነው። ስለዚህ ሊንኩን ክሊክ እናደርጋለን። ከዛ ከታች ምን ይላል? ስታርት ቦት ይላል። የቦቱ ፊቸር ይሄን ይመስላል። ስለዚህ እኛ ስታርት እንላለን። ከዛ ቻናል ጆይን በሉ ብሎ እዚህ ጋር አምጥቷል። ጆይን ቻናል እንለዋለን። አንድ ቻናል ጆይን በሉ ይላል። እንግዲህ እዚህ ጋር ቻናል መመልከት ትችላላችሁ። ይሄ ቻናል ሰብስክራይበሩ 47000 ነው፣ ግን እንደሚያለ ቪው 140000 ነው። እጥፍ ነው። ሶ እንዴት እንደዚህ ሊሆን እንደቻለ የማሳያችሁ ይሆናል። እናንተም ቻናላችሁ እንደዚህ ቬሪ አክቲቭ እንዲሆን ያደርግላችኋል ማለት ነው። ስለዚህ ቼክ ኢጌን እንለዋለን ቻናል ጆይን ማለታችን እንዲያረጋግጥ። ከዛ በኋላ ስታርት የምትሉን ክሊክ አድርጉ ብለናል። ስታርት የምትለዋን ድጋሚ እንጫናለን። ከዛ እንደዚህ አይነት ኦፕሽን ይመጣል። እያንዳንዱ ነገሮች እዚህ ጋር እንመልከት። በቅድሚያ እዚህ ጋር የምትመለከቷት ቪው የምትለዋ ናት። ቪው የምትለዋ ምንድነው? ቪው ለማሰራት ነው። የቻናላችሁ የፖስታችሁት እንትን ቪው ዝቅተኛ ከሆነ ቪው እንዲሰራ ከፈለጋችሁ ቪው ኦርደር የምታደርጉታላችሁ ማለት ነው። ሁለተኛ ሰብስክራይበርስ የሚላል። ሰብስክራይበርስ ደግሞ ተከታዮቻችሁን ብዛት ለመጨመር ለምሳሌ 100 ከነበረ ወደ 300 እና ወደ 400 ለመጨመር ትጠቀሙታላችሁ። ቀጥሎ ሰፖርት የሚለው ነው። ሰፖርት የሚለው ደግሞ ምንድነው? አድሚኑን የዚህ ቦታ አድሚንን አግኝታችሁ ሰብስክራይብ መግዛት ብትፈልጉ እሱን ማናገር ትችላላችሁ። ያው ባገዙ ሪኮመንድ አደርጋለሁ፣ ምክንያቱም በነፃ ነው እዚህ ጋር ማግኘት የምትችሉት፣ ምንም መግዛት አይጠበቅባችሁም። ቀጥሎ ደግሞ ምንድነው ያለው እዚህ ጋር ከታች ትራንስፈር የሚላል። ትራንስፈር ማለት እዚህ ጋር ያላችሁን ኮይን ለሌላ ሰው መላክ ትችላላችሁ። በነገራችን ላይ እዚህ ፕላትፎርም ላይ ይሄን ሁላ ነገር የምታደርጉት በኮይን ነው። ኮይኑን ደግሞ ገዝታችሁ ሳይሆን በነፃ ማግኘት ትችላላችሁ። የማሳያችሁ ይሆናል እንዴት እንደምታገኙ። ቀጥሎ ሪአክሽን የሚል ሪአክሽን ደግሞ ማድረግ ኢሞጂ የተለያዩ ልብ ቅርጽ ምናምን ነገሮችን እንዲያደርግላችሁ ማድረግ ያ ነው ሪአክሽን የምትለው ኦፕሽን። ስለዚህ እሷን ተጭናችሁ ገብታችሁ ሪአክት ማስደረግ ትችላላችሁ። ያንዳንዱ ነገር በኋላ ላይ አፕላይ እያደረኩ ማሳያችሁ ይሆናል። ቀጥሎ ማይ ባላንስ የምትልም አለች። እንደዚህ ነው። ስለዚህ እኔ ለምሳሌ አሁን ቪው ልዘዝ። ቪው ለማዘዝ ከተጫንኩ በኋላ እንደማደርገው ገብቼ ሊንክ ነው ኮፒ ማድረገው። ከዛ በፊት ግን ምን ያክል ኮይን ይጠይቀኛል የሚለው ላሳያችሁ። አንድ ቪው 1 ኮይን ነው። አንድ ሪአክሽን 3 ኮይን ነው። አንድ ሜምበር ደግሞ 5 ኮይን ነው። ስለዚህ 10000 ኮይን ካላችሁ 10000 ቪው ማስደረግ ትችላላችሁ ለምናችሁ ለፖስታችሁ ማለት ነው። ስለዚህ 3000 ኮይን ካላችሁ ደግሞ 1000 ሪአክሽን ማስደረግ ትችላላችሁ። ስለዚህ እንደዚህ ያደረጋችሁ ይሄን ነገር ኦርደር ማድረግ ትችላላችሁ። ምንዛሬው እንደምትመለከቱ ነው፣ ከላይ አስቀምጬላችኋለሁ። ስለዚህ አሁን እኛ ቪው ኦርደር እያደረግን እያንዳንዱ ነገር ኦርደር እያደረግን አሳያችኋለሁ። በቅድሚያ ሪፈራል የምትላለች እዚህ ጋር የምትመለከቱ ደግሞ ሰው በመጋበዝ ኮይን እንዴት ታገኛለሁ የሚለው ደግሞ አንድ ሰው ስትጋብዙ 300 ኮይን የምታገኙት። በ300 ኮይን ደግሞ የፈለጋችሁትን ማዘዝ ትችላላችሁ። ለምሳሌ 100 ሪአክሽን ማዘዝ ትችላላችሁ። በ300 ኮይን 100 ሪአክሽን ማለት ነው። በጣም ገራሚ ነው። ቻናላችሁን በጣም አክቲቭ ነው የሚያደርገው። በጣም ቻናላችሁን ያንቀሳቅሳችኋል። ይሄ ነገር በነገራችን ላይ ጥቅሙ ምንድነው ካላችሁ ቻናላችሁ ሪቪው የተለያየ ልብ ቅርጽ ቪው ምናምን መኖሩን ሲያዩ ሰዎች ምን እየተለቀቀ ቢሆነው እንደዚህ አክቲቭ የሆነው የሚለውን ያዩና ስለዚህ ይሳተፋሉ። እናንተ የምትለቁት ነገር ላይ ይሳተፋሉ። ይሄን ያክል ሪአክሽን ካለውማ ጥሩ ነገር መሆን አለበት ብለው ይሳተፉላችኋል ማለት ነው። ስለዚህ እንደዚህ ብታደርጉ ለእናንተ ሪኮመንድ ያደርጋችኋል፣ የተሻለ ነገር ታገኛላችሁ ማለት ነው። ስለዚህ ሪፈር ስታደርጉ ምን ያክል ታገኛላችሁ የሚለው እንደምትመለከቱት ነው። እኔ ብዙ ሪፈር አድርጌያለሁ። እዚህ ጋር ብዙ ኮይን አግኝቻለሁ። ወደ ታች እያደረኩ ማሳየት እችላለሁ። የሪፈራል ሊንክ ነበረ። ስለዚህ በዚህ ሊንክ ነበር ሰዎች የገቡልኝ። ስለዚህ ወደ ታች እያደረኩ ደግሞ ባሳያችሁ ማብቂያ የለው ብዙ ሺህ ኮይን አለኝ ማለት ነው። በዚህ ሁላ ሺህ ኮይን ኦርደር አድርጌያለሁ። እንደምትመለከቱት 700 1000 ኮይን እየጨመረ 1300 ኮይን ምናምን እያደረገ ልክ እንደዚህ እንደምትመለከቱት እየጨመረ ሊሄዷል። እናንተም አንድ ሰው ኢንቫይት ስታደርጉ 300 ኮይን ይሰጣችኋል። ለምሳሌ 10 ሰው ኢንቫይት ብታደርጉ 3000 ነው ማለት ነው። ስለዚህ በጣም ገራሚ የሆነ ነው። በነፃ ነው የሁላ ኮይን የሚሰጣችሁ፣ መግዛት አይጠበቅባችሁም። ስለዚህ እንደምትመለከቱት የሁላ አሰርቻለሁ። የሁላ ኮይን ደግሞ ሰጥቶኛል በኢንቫይት ማለት ነው። ስለዚህ አሁን ባለኝ ኮይን ደግሞ ኦርደር እያደረግኩ እያንዳንዱ ነገር ኢንቫይት እያደረግኩ አሳያቸዋለሁ። ለምሳሌ አሁን 10000 ኮይን አለኝ። 10000 ኮይን አለኝ ማለት ዘጭ ኮይን አለኝ ማለት ነው።
በ10000 ኮይን የፈለኩትን ማዘዝ እችላለሁ። በ10000 ኮይኑ 10000 ቪው ኦርደር ማድረግ እችላለሁ። በጣም ገራሚ ቦት ነው ማለት ነው። ቻናላችሁን ለማንቀሳቀስ ስትፈልጉ በተለይ በጣም አክቲቭ ያደርግላችኋል ማለት። ስለዚህ አሁን ለምሳሌ ቪው ኦርደር ለማድረግ ላሳያችሁ። ቪውን ትጫናላችሁ። ከዛ ምን ታደርጋላችሁ? ወደ ቻናላችሁ ወደ ቴሌግራም ቻናላችሁ ትሄዱና ኦርደር ማድረግ የምትፈልጉት ቻናላችሁ ላይ ትገባላችሁ ማለት ነው። ከዛ እንደዚህ ከገባችሁ በኋላ እንደምታደርጉት ኮፒ ሊንክ ትሉታላችሁ። ሪያክት ማስደረግ የምትፈልጉት ወይ ቪው ማሰራት የምትፈልጉት ላይ ማለት ነው። ስለዚህ እኔ ኮፒ አድርጌያለሁ። ከዛ እዚህ ጋር መጥቼ ፔስት አደርገዋለሁ ማለት ነው። አሁን ምን ለማድረግ ነው? ቪው ለማዘዝ ነው ማለት ነው። ስለዚህ አሁን እዚህ ጋር ፔስት ካደረኩኝ በኋላ ኢንተር ኢኩዊቲ አለ ወይ ደግሞ ኳንቲቲ ምን ያክል የምትፈልገው አለ ምን ያክል ልዘዝ የሚለውን እዚህ ጋር እጽፋለሁ ማለት ነው። ይሄ የሚሆነው ግን የሌላችሁን ኮይን እንዳጽፉ ያላችሁን ነው ማለት ነው። ለምሳሌ ዝም ብዬ 500 ቪው ልበለው ለዚህ ፖስት ኦርደር ሪሲቭድ አለ ማለት ነው። ስለዚህ ይህ ፖስት ከደቂቃዎች በኋላ ተመልሼ ብገባ 500 ቪው ይኖረዋል ማለት ነው። አሁን እንደምትመለከቱት በጣም ዝቅተኛ ቪው ነው ያለው። እንደምትመለከቱት 70 ምናምን 60 ምናምን ነው ፖስቶቹ እንዳለ ያላቸው። ስለዚህ እኔ አሁን ቪው ኦርደር አድርጌያለሁ ማለት ነው። ቪው እንዴት እንደሚተኮስ ታዩታላችሁ። ከዚህም በተጨማሪ ሰብስክራይብ ኦርደር አድርጌ ሰብስክራይበሩ እንዴት እንደሚጨምር የማሳያችሁ ይሆናል ማለት ደቂቃዎችን አይፈጅም። እንደምትወርከው ቪው ባንዴ ወደ 200 ምናምን ገብቷል ማለት ነው። እንደምትወርኩ በጣም እያደገ ነው የሚወጣው። ከስር ይታያችኋል ብዬ ተስፋ አደርጋለሁ። ሙሉ ቪዲዮን ለማየት እና ቦቱን ለማግኘት ደግሞ የቴሌግራም ቻናላችን ኤቢቴክ 7 መቀላቀል እንዳረሱ። በዚሁ አጋጣሚ የተለያዩ ኦንላይን ስራዎችም እዛው ቻናላችን ላይ እንለቃለን ማለት ነው። ስለዚህ አሁን እንደምትወርከው ቪው ባንዴ ቡም እያለልን ነው። ከዛ እግረ መንገድ ደግሞ ምን እናደርጋለን? ሰብስክራይብ ኦኬ ሪአክሽን ንዘስ ሪአክሽን ለማዘዝ ኮፒ ሊንክ እናደርግና እንሄዳለን። ከዛም ቦት ውስጥ ከገባን በኋላ እነካና ያንን ነገር ከዛ ምን እናደርጋለን? አሁን ደግሞ ሪአክሽን ለማዘዝ ፈልገው ስለዚህ ሪአክሽን የሚለውን እነካዋለን። ከዛ ኮፒ አድርጉ ሊንካችሁን ሶሪ ፔስት አድርጉ ብሎ ነው ፔስት እናደርግና ሴንድ እንለዋለን ማለት ነው። ምን ያክል ሪአክሽን ነው ማሰራት የምትፈልጉት አለ። ስለዚህ እዚህ ጋር የምትፈልጉትን አማውንት ጽፋላችሁ ባላችሁ ኮይን መሰረት። ለምሳሌ እኔ 120 ልበለው 120 ሪአክሽን ኦርደር ሪሲቭድ አለ ኦርደር አደረኩኝ ማለት ነው። ስለዚህ ቻናሉ ላይ ገብቼ በደቂቃዎች ውስጥ አሳያችኋለሁ ምን ያክል ሰብስክራይብ ምን ያክል እንትን እንደሚጨምርልኝ ምን ያክል ሪአክሽን እንደሚጨምርልኝ ታዩታላችሁ ማለት ነው። እንደምትመለከቱ ደግሞ ቪው በጣም እየጨመረ ነው የሚመጣው። እንግዲህ 70 ነበረ ቪው እንደምትመለከቱ አሁን 400 ምናምን ገብቷል። በደቂቃዎች ውስጥ ነው ይሄ ሁላ እየሆነ ያለው። 5 ደቂቃ ባልሞላ ጊዜ ውስጥ ነው ማለት ነው። እሺ እስከዚህ ድረስ ቪዲዮአችን እያያችሁ የመጣችሁ ካላችሁ እግረ መንገድ በመጀመሪያ የዩቲዩብ ፔጃችንን ሰብስክራይብ አድርጉ። ከዛ የተለያዩ ኦንላይን ስራዎች የምንለቅበትን የዩቲዩብ ፔጅ የቴሌግራም ቻናላችንን ኤቢቴክ 7 ብላችሁ ተቀላቀሉ። በቀን በርካታ ስራዎች ይለቀቃሉ። ብዙዎች በቀን 3-4 ዶላሮችን በትንሹ ይሰራሉ ማለት ነው። ስለዚህ አሁን ከሞመንት በኋላ ተመልሼ ላሳያችሁ። ይኸውና እንግዲህ ቅድም የነበረው ሰዓት ይሁት ተመልከቱ 9 ሰዓት ነው። አሁን 9 ሰዓት ከምናምን ነው። እንግዲህ ደቂቃዎች ውስጥ ነው እንደዚህ ሆነው እንደምትመለከቱት። ከላይ ያሉ ፖስቶች ስትመለከቱ ቪው በጣም ትንሽ ነው። ኦርደር ያደረኩትን ግን ተመልከቱ 700 ምናምን ቪው አለው። ሪአክሽንም ወደ 100 ምናምን ሪአክሽን ተደርጎልኛል ባለ ኦርደር ባደረኩት መሰረት። ስለዚህ እንደዚህ ማስደረግና ማሰራት ትችላላችሁ። በምን በዚህ ቦት አማካኝነት ማለት በደቂቃዎች ውስጥ ነው። ትልልቅ ቻናሎችም ለራሳችሁ ብቻ ሳይሆን ለሰው ቻናሎችም እንደዚህ ማሰራት ትችላላችሁ። ከፈለጋችሁ ለኔ ማሰራት ትችላላችሁ። ሪፈራል ነክታችሁ ደግሞ ምን ያክል ሰው ኢንቫይት እንዳደረጋችሁ ማየት ትችላላችሁ። ለምሳሌ እኔ 100 ምናምን ሰው ነው ኢንቫይት ያደረኩት። እንግዲህ በ100 ምናምን ሰው ነው ይሄን ሁላ ኮይን የሰጠኝ ይሄን ሁላ ኦርደር ማድረግ እንድችል ያደረገኝ ማለት 10000 ኮይን አለኝ። ይሄን ሁላ ራሱ አድርጌ በጣም ብዙ ፖስቶችን እንትን አድርጌበታለሁ አክቲቭ አድርጌበታለሁ። አሁንም ድረስ በርካታ ኮይኖች አሉ። ስለዚህ እንደዚህ አድርጋችሁ ኮይኖቻችሁን ተጠቅማችሁ ማንቀሳቀስ ትችላላችሁ። እዚህ ጋር ደግሞ ሰፖርት ነክታችሁ አድሚኑ አለ ኮይን ልግዛ ካላችሁ ደግሞ ሪፈር ሳታደርጉ በትንሽ $1 $2 በርካታ ኮይኖችን ገዝታችሁ አክቲቭ ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ቻናላችሁን አነቃቁ። ሰብስክራይቦቻችሁ ደግሞ እንዲከታተሉና ቻናሉ ተነቃቅቷል ምን እየለቀቀ ነው የሚለው እንዲከታተሉ አድርጉ። ለምሳሌ አሁን እኔ ከ30,000 በላይ ተከታይ ያለው ቻናል ላይ ብዙ ሰዎች አክቲቭ ናቸው፣ ይሳተፋሉ። ይህ የሆነበት ምክንያት ግን ምንድነው? እዛ ጋር መለቃቸው ስራዎች ትክክለኛ መሆናቸው ነው። የተለያዩ ኦንላይን ስራዎች እዚህ ጋር ለቃሉ። የተለያዩ ኦንላይን ስራዎች ለምሳሌ ዛፔሮን ለመጀመሪያ ጊዜ ያስተዋወቁት እኔ ነኝ፣ በዩቲዩብም በሶሻል ሚዲያም ማለት። ስለዚህ የኔ ቪዲዮ የኤቢቴክ ቪዲዮ ነው በተለያዩ ዌቦች ላይ ተለቆ የምታገኙት። ስለዚህ ይህን የቴሌግራም ቻናል መቀላቀል እንዳረሱ። በርካታ ስራዎች በቀን ይለቀቃሉ፣ እንዳያመልጣችሁ። የኦንላይን ስራዎች የምትፈልጉ በሙሉ ይህን ቻናል ሰብስክራይብ አድርጉ። እንደምትመለከቱት በርካታ ስራዎች ነው የምለቀው፣ እንዳትሸወዱ። ግን በስሜ የተከፈቱ የተለያዩ ቻናሎች ስላሉ ኤቢቴክ 7 የሚለውን ብቻ ነው ሰርች ማድረግ ያለባችሁ። ይህ ነው ቻናሌ። ከቪዲዮ መጨረሻ ድረስ ስለተከታተላችሁ እያመሰገንኩ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ላሳስባችሁ እወዳለሁ። አመሰግናለሁ። ቸር ቆዩ።